ትናንት ለመጣሽ ሴት ብለህ እኔ ተቆጣኸኝ ነው? ስነ ስርዓት አንቺ እሺ። ሄሎ አንተ ብቻ ጠብቀኝ፣ ወንድሜ እንደወጣ እመጣለሁ። እሺ እኔ ፍቅር። እሺ ማሂ፣ ይሄ ነገር ግን ትክክል አይመስለኝም። ምን አገባሽ አንቺ? እንዴ ላንቺ ብዬ ነው። አይመለከትሽም አልኩሽ እኮ። ምንድነው የምትጨቃጨቁት? ወንድሜ እቺ ሚስት አልተመቸችኝም። ምን አጠፋው ነው ደግሞ? ኧረ አልተመቸችሽም እና ልቀይርልሽ? ወንድሜ ትናንት ለመጣሽ ሴት ብለህ እኔ ተቆጣኸኝ ነው? ስነ ስርዓት አንቺ እሺ። እንዴት መስተኝ ከኔ ፊት ለፊት ሆነሽ ታወራለሽ? ተዋት በቃ እሺ። ጋዛ እሷ ልጅ ስለሆነች ነው። አንቺ የእናቴ ልጅ አይደለሽም? እሷ ትላንት የመጣችው ሴት የመጣች ሴት ብትሆንም ለኔ ብላ እናቷን፣ አባቷን፣ እህቷን፣ ወንድሟ ጥላ የመጣች ሴት ናት። እሷ ወንድሟን ጥላ እንደመጣች ሁሉ ነገ አንቺን ጥለሽ ወደ ባልሽ ትሄጃለሽ። እናማ እኔ ቤት እስከ ኖርሽ ድረስ ስርዓትሽን ይዘሽ ሚስቴን አክብረሽ መኖር ትችያለሽ። አይ ካልሽ በሩ ክፍት ነው፣ መሄድ ትችላለሽ። አረ እንደዛ ነው? አዎ አሁኑኑ ሚስቴን ከኔ ለይተሽ የምታይ ከሆነ በሩ ክፍት ነው፣ መሄድ ትችላለሽ።